ይህ ገጽ ከሙስሊሞች በመጽሐፍ ቅዱስ ላይ ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት ነው። ባያችሁት ጊዜ ሁሉ ለሌሎች ተደራሽ እንዲሆን ላይክ እና ሼር በማድረግ አግዙን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። አብራችሁን ስለሆናችሁ እናመሰግናለን። እስከ መጨረሻው ተከታተሉ። ዛሬ የምናየው ጥያቄ በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 22 ላይ የሚነሳ ነው። ክፍሉን ገብታችሁ አንብቡት። ጥያቄው እንዲህ ይላል: ኢየሱስ እርምጃ ከመውሰዱ በፊት ለምን ካህናቱን ወይም የሃይማኖት ባለስልጣናትን አላማከረም? መልስ: ጥያቄው ኢየሱስ በቤተ መቅደስ ውስጥ እርምጃ ከመውሰዱ በፊት ከካህናቱ ፈቃድ መጠየቅ ነበረበት የሚል ግምት ይዟል። ሆኖም ከክርስቲያናዊ አመለካከት አንጻር ዮሐንስ ሊሞግተው የፈለገው በትክክል ይህንኑ ግምት ነው። በዮሐንስ ወንጌል ምዕራፍ 2 ላይ ያለው ጉዳይ በመሰረቱ የስልጣን ጥያቄ ነው። ኢየሱስ ተራ መምህር ብቻ ቢሆን ኖሮ የመቅደሱን ባለስልጣናት ማማከሩ ተገቢ ሊመስል ይችል ነበር። ነገር ግን የዮሐንስ ወንጌል ኢየሱስን እንደ ተራ መምህር ብቻ ያቀርበው። እርሱን አስቀድሞ እንዲህ በማለት አስተዋውቆታል: የዘላለም ቃል፣ የሁሉ ነገር ፈጣሪ፣ የእግዚአብሔር በግ እና የእግዚአብሔር ልጅ። ኢየሱስ ወደ ቤተ መቅደሱ በሚገባበት ጊዜ ዮሐንስ አንባቢው ኢየሱስ ከካህናቱ የማይመነጭ የራሱ የሆነ ስልጣን እንዳለው እንዲረዳ ይፈልጋል። የኢየሱስን ቃላት ልብ በሉ። የአባቴን ቤት የንግድ ቤት አታድርጉት። እርሱ እንዲህ በጥቅሉ የእግዚአብሔር ቤት አላለም፣ የአባቴ ቤት ነው ያለው። ይህ አስገራሚ አባባል ነው። ኢየሱስ የሚናገረው ከእግዚአብሔር ጋር ልዩ ግንኙነት እንዳለውና ስለዚህም ስለ ቤተ መቅደሱ ልዩ ስልጣን እንዳለው አካል ነው። በብሉይ ኪዳን ነቢያት የእግዚአብሔርን መልእክት ከመናገራቸው በፊት ብልሹ ከሆኑ መሪዎች ፈቃድ አይጠይቁም ነበር። ኤልያስ አክዓብን ከመጋፈጡ በፊት የእርሱን ስምምነት አልፈለገም። ኤርሚያስ በቤተ መቅደስ ውስጥ ያለውን በደል ከመኮነኑ በፊት ከካህናቱ ፈቃድ አልተቀበለም። እግዚአብሔር ነቢይን ሲልክ የነቢዩ ስልጣን ከእግዚአብሔር እንጂ ከሃይማኖታዊ ተቋም አይመነጭም ነበር። ከክርስቲያናዊ አመለካከት አንጻር ኢየሱስ በዚያው በነቢያት አካሄድ እየሰራ ነው፣ ነገር ግን ከነርሱ እጅግ በላቀ ስልጣን። ለዚህም ተግባራዊ ምክንያት አለ። የመቅደሱ አመራሮች ኢየሱስ እየኮነነው ላለው ሁኔታ ፈቃድ የሰጡ ወይም ከዚያ የሚጠቀሙ ከሆኑ እነርሱን ማማከሩ ምንም ፋይዳ አይኖረውም ነበር። በወንጌላት ሁሉ ኢየሱስ የሃይማኖት መሪዎችን ደጋግሞ የሚገስጸው የእግዚአብሔርን ሕዝብ እንደ እረኛ የመጠበቅ ኃላፊነታቸውን ስላልተወጡ ነው። የዮሐንስ ወንጌል በኋላ ላይ እንደሚያሳየው ብዙዎቹ መሪዎች የእግዚአብሔርን ስራ ከመለየት ይልቅ ስልጣናቸውን መጠበቅ ይበልጥ ያሳስባቸው ነበር። ሌላ አስፈላጊ ነጥብ ወዲያውኑ የተከተለው ክስተት ነው። የአይሁድ መሪዎች ወደ ኢየሱስ ቀርበው ይህን ስለምታደርግ ምን ምልክት ታሳየናለህ ብለው ጠየቁት። ለውጥ እንደሚያስፈልግ ወዲያውኑ አልካዱም። ይልቁንም ይህንን ለማድረግ ያለውን ስልጣን ነው የጠየቁት። ኢየሱስም በመጨረሻ ወደ ትንሣኤው የሚያመለክት መልስ ሰጠ: ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። ዮሐንስም እርሱ ስለገዛ ስጋው ቤተ መቅደስ ይናገር እንደነበረ ያስረዳል። በሌላ አነጋገር ኢየሱስ ከካህናቱ ፈቃድ አልፈለገም። እርሱ የጠራው ከፍ ያለውን ስልጣን ነው። ይኸውም ማንነቱንና የወደፊት ትንሣኤውን ነው። ከክርስቲያናዊ አመለካከት አንጻር ይህ በዮሐንስ ወንጌል ውስጥ ካሉት ዋና ዋና ጉዳዮች አንዱ ነው። ደጋግሞ እንደሚታየው የኢየሱስ ስልጣን በቀጥታ ከአብ የሚመጣ እንጂ ከሰብአዊ ተቋማት የሚገኝ አይደለም። ይህ ማለት ሃይማኖታዊ ስልጣን ሁልጊዜ ስህተት ነው ማለት አይደለም። ብሉይ ኪዳን ካህናትና የሃይማኖት መሪዎች ሕጋዊ ድርሻ እንዳላቸው ይቀበላል። ችግሩ የሚፈጠረው ግን የሰው ስልጣን ከእግዚአብሔር ስልጣን ጋር ሲጋጭ ነው። ስለዚህ ክርስቲያኖች ኢየሱስ ካህናቱን አላማከረም፣ ምክንያቱም እርሱ በእነርሱ ስልጣን ስር እንዳለ ሰው አልነበረም ብለው ይከራከራሉ። እርሱ እየሰራ የነበረው እግዚአብሔር እንደሾመው መሲህና ልጅ ነው። ቤተ መቅደሱ የአባቱ ነው። እርሱም ክብሩን የሚነኩ ተግባራትን የመቃወም መብት አለው። የታሪኩ ጥልቅ ምጸት የሃይማኖት ባለስልጣናቱ ኢየሱስ ስልጣኑን ለነርሱ ማስገዛት አለበት ብለው ሲያስቡ፣ የዮሐንስ ወንጌል ግን እነርሱ እርሱን መለየትና ለእርሱ መገዛት እንዳለባቸው እያስተማረ መሆኑ ነው። ግጭቱ ስለ ቤተ መቅደስ ንግድ ብቻ አይደለም። ይልቁንም በእግዚአብሔር ስም የመናገርና የመስራት እውነተኛ ስልጣን ያለው ማን ነው በሚለው ላይ ነው። ከክርስቲያናዊ አመለካከት አንጻር ኢየሱስ ካህናቱን ሳያማክር እርምጃ ወሰደ። ምክንያቱም ስልጣኑ በቀጥታ ካህናቱ ራሳቸው ሊያገለግሉት ከሚገባው ከአብ ዘንድ የመጣ ነው።
መልሱ ካረካችሁ ላይክ በማድረግ ብታሳውቁን ለቀጣይ ስራችን ያግዘናል። ፕሌይሊስት የሚለው ስር በመግባት በዮሐንስ ወንጌል ላይ በሙስሊሞች ለሚጠየቁ ጥያቄዎች በሙሉ የተሰጡ መልሶችን ማግኘት ትችላላችሁ። አስተያየታችሁንም አስፍሩልን። ቻናሉን ሰብስክራይብ ማድረጋችሁንም አረጋግጡ። እናመሰግናለን።